በመጽሐፍ ቅዱስ ውስጥ መንፈስ ቅዱስ ይማልዳል ተብሏል። እግዚአብሔር አብ በእኛ እንደሚማልድ ተጽፏል። ደግሞም ጌታችን ኢየሱስ ክርስቶስ ስለ እኛ ይማልዳል ይላል። ለመሆኑ ሦስቱም አካላት የሚማልዱ ከሆነ ምልጃ ማለት ምን ማለት ነው? አንዱ ወደ አንዱ ይማልዳል ማለት ነው ወይስ ነገሩ ሌላ ምስጢር አለው? ዛሬ ከመድሎተ ጽድቅ መጽሐፍ የተቀነጨበውን ይዘን ይህንን ጠንካራ ምግብ የሆነ ምስጢር እንመረምራለን። ብዙዎች መጽሐፍ ቅዱስን ገጸ ዕንባቡን ብቻ በማንበብ ትርጉሙ የደረሰላቸው ይመስላቸዋል። ነገር ግን በቅድስት ሥላሴ መካከል የፍቃድ ልዩነት የለም። ታዲያ ምልጃ የተባለው ቃል በገጸ ዕንባቡ ብቻ ታፍሶ የሚቃም ሳይሆን ጥንቃቄ የሚሻ ቃል ነው። ቅዱስ ጳውሎስ እንደሚለው አንዳንድ ቃላት ለሕፃናት እንደሚሆን ወተት ሳይሆኑ በእውቀት ለበሰሉ ሰዎች የሚቀርቡ ጠንካራ ምግቦች ናቸው። ዕብራውያን በዕድሜ ትልቅ ቢሆኑም በእውቀት ግን ሕፃናት ነበሩ። ለዚህም ነው ቅዱስ ጳውሎስ በዕብራውያን 7 ላይ ጆሮቻችሁ ስለፈዘዙ ልንተረጉመው ጭንቅ ነው ያላቸው። ዛሬም የክርስቶስን አማላጅነት ስንሰማ ወዲያውኑ ወደ ምድራዊ ልመና የምንወስደው ከሆነ ነገሩን ገና አልተረዳነውም ማለት ነው። ምስጢሩ ምንድን ነው? በሥላሴ አካላት መካከል መበላለት ወይም አንዱ ለሌላው የሚገዛበት ሁኔታ የለም። ምልጃ የተባለው ቃል የክርስቶስን የማዳን ሥራ፣ የሰውነቱን ሥራና የእግዚአብሔርን ለሰው ልጆች ያለውን መረዳት የሚገልጽ ምስጢራዊ ቃል ነው። ስለዚህ ወዳጆች የመጽሐፍ ቅዱስን ስናነብ በዘፈቀደ ሳይሆን በማስተዋልና በጥንቃቄ ሊሆን ይገባል። የመጽሐፍ ቅዱስ ቃል የጽድቅ ቃል ነው። ይህን ደግሞ መልካሙንና ክፉውን ለመለየት በሥራቸው የለመደ ልቡና ያስፈልጋል። የዛሬው ትምህርታችን ይህንን ይመስላል። እናንተ ስለዚህ ጠንካራ ምግብ ምን ትላላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። ለሌሎች እንዲደርስ ቪዲዮውን ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ ቸር ሰንብቱ።